ዩኒቨርሲቲ ውስጥ እየተማርክ ሳለ ምንም አይነት የንግድ ልምድ ሳይኖርህ እናቴ የተበደርካትን $600 ብቻ ይዘህ ዓለምን የሚቀይር የፒዛ ሱቅ ከፍታለሁ ብትል ሰዎች ምን ይሉሃል? የእናትን ጥሪት አታባክን፣ ቦታ ላይ ተቀመጥ ይሉሃል። ነገር ግን እነዚህ ሁለት ወጣቶች ወንድማማቾች በ1958 ዓ.ም በሰዎች ንቀትና ጥርጣሬ ሳይሸነፉ ያረጀችና በጣም ትንሽ የሆነች ህንጻ ተከራይተው ስራ የጀመሩ ጽኑ ወጣቶች ናቸው። የሚገርመው የኪራይ ቤቱ ጣሪያ የጎጆ ቅርጽ ስላለው ብቻ ሱቃቸውን ፒዛ ሀት ያሉት እነዚህ ወጣቶች ተስፋ ሳይቆርጡ ሌሊትና ቀን በመስራት ዛሬ በዓለም ዙሪያ ከ18000 በላይ ቅርንጫፍ ያሉትን የቢሊዮን ዶላር ግዙፍ ተቋም መገንባት ችለዋል። ስማቸው ዳን እና ፍራንክ ካርኒን ይባላል። ዛሬ በዚህ ቪዲዮ ውስጥ ካለው ትንሽ ካፒታል ጀርባ እንዴት ታላቅ የዓለም ታሪክ መስራት እንደሚቻል እናያለን። እስከ መጨረሻው አብረን ቆዩ። እንኳን ወደ ቻናሉ በደህና መጣችሁ። ዛሬ የምናየው ታሪክ ሰበብ መደርደርን ሙሉ በሙሉ ከአይምሯችን የሚያጠፋና አልችልም የሚለውን ቃል ሰባብሮ በትጋት ለመስራት የሞራል ስንቅ የሚሆነው አዲስ ታሪካዊና አነቃቂ ቪዲዮ ነው። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ በማድረግ የቤተሰብ አባል ሁኑ። አሁን በቀጥታ ወደ ታሪኩ እንለፍ። ዳንና ፍራንክ ያደጉት አሜሪካን ካንሳስ ውስጥ ነው። ገና በወጣትነት እድሜያቸው በዩኒቨርሲቲ እየተማሩ የራሳቸውን ቢዝነስ የመጀመር ጉጉት አደረባቸው። በወቅቱ ፒዛ በአሜሪካ ገና አዲስና ብዙ የማይታወቅ ምግብ ነበር። ወንድማማቾቹም ይህንን ክፍተት አይተው የፒዛ ሱቅ ለመክፈት አቀዱ። ነገር ግን በእጃቸው ምንም አይነት ብር ስላልነበር ወደ እናታቸው ሄደው ያላትን የዕቁብ ገንዘብ $600 ብቻ ተበደሩ። ብዙዎቹ ይህንን ብር መቼም አታገኙትም ብለው እናታቸውን አስፈራርተዋት ነበር። ወንድማማቾቹም ባገኙት $600 ያረጀና ያገለገለ የፒዛ መጋገሪያ ዕቃ ገዙ። የተከራዩትን ቤት በጣም ትንሽና ጣሪያው የባህል ጎጆ ቅርጽ ያለው ነበር። ሱቃቸውን ከከፈቱ በኋላ በስም ሰሌዳ ላይ የሚሰቀል ባለ 9 ፊደል ቃል ብቻ የሚይዝ ቦታ ነበር። ፒዛ የሚለው ቃል ከጻፉ በኋላ የቀራቸውን 3 ቦታ ስለነበር የቤቱ ቅርጽ አይተው ሀት ወይም ጎጆ የሚል ቃል ጨመሩበት። በዚህም ፒዛ ሀት የሚለው ታሪካዊ ስም አጋጣሚ ተወለደ። በመጀመሪያው ሳምንት ብዙ ደንበኛ አልነበራቸው። ይሁን እንጂ ዳንና ፍራንክ ደንበኛ ለመሳብ የተጠቀሙበት ስልት ትኩስና ፍጹም ጥራት ያለው ፒዛ ማቅረብ ነበር። ራሳቸውን ማታ ማታ ሊጡን እያቦኩ አዳዲስ የቅመምና አይነቶችን እየፈጠሩ ለተማሪና ለነዋሪዎች በደስታ ማቅረብ ጀመሩ። በአጭር ጊዜ ውስጥም በከፍተኛ ደረጃ ፒዛው መታወቅ ጀመረ። ወንድማማቹ የመጀመሪያው ሱቅ ስኬታማ ሲሆንላቸው እዚያው ላይ አልቆሙ። የነሱ የፒዛ አሰራር ሚስጥርና ስም ለሌሎች ሰዎች በማጋራት ፍራንቻይዝ የተባለ የንግድ ስልት ማስፋፋት ጀመሩ። በ10 ዓመታት ውስጥም ብቻ ፒዛ ሀት ከአንድ ትንሽ ጎጆ ተነስቶ በመቶዎች የሚቆጠር ቅርንጫፎችን በመክፈት የአሜሪካ ቁጥር 1 የፒዛ ብራንድ ለመሆን በቃ። በ1977 ዓ.ም ፒዛ ሀት በዓለም አቀፍ ደረጃ በከፍተኛ ፍጥነት ስላደገ ታዋቂው ፔፕሲኮ ኩባንያ ድርጅቱን $300 ሚሊዮን ሙሉ በሙሉ ገዛ። ከእናታቸው የተበደሩት $600 ወደ ሚሊዮኖች ተቀየረ። ዛሬ ፒዛ ሀት በዓለም ዙሪያ በሚሊዮኖች የሚቆጠር ሰዎች በየቀኑ የሚያስተናግድ ዓለማዊ ፈጣን ምግብ ታሪክ የጀርባ አጥንት የሆነ ግዙፍ ተቋም ነው። ዳን እና ካርን ስለ ስኬት ሲናገሩ እንዲህ ብለዋል። ቢዝነስ ለመጀመር ትልቅ ቢሮ ወይም በሚሊዮን የሚቆጠር ብር አያስፈልግም። የሚያስፈልግ በአንድ ትንሽ ሀሳብ ላይ ፍጹም እምነት ኖሮ ያንን ሀሳብ በጥራትና በትጋት በየቀኑ በተግባር ማሳየት ነው ብለዋል። ጓደኞች፣ ከፒዛ ሀት መስራቾች ታሪክ የምንማረው ትልቅ ቁም ነገር መጀመሪያችን ምንም ያህል ትንሽ እና የተናቀ ቢሆንም ልክ እንደ እናት ብድርና ትንሽ ጎጆ ቤት በምታደርገው ነገር ላይ ተስፋ ሳትቆርጥ በየቀኑ ከሰራችሁ ታሪክ የመለወጥና የራስን ስኬት ማማ የመቆጣጠር አቅም አላችሁ። ሰበብ መደርደር አቁምና ዛሬውኑ ስራ ጀምር።